አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ አፈርና ለብሳለን ብላችሁ የመጣችሁ ልጆቻችን በእግዚአብሔር ስም እንደምን አላችሁ? አሜን። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ጌታ በወንጌል ያስተማረው ቃል አለ። ሁላችንም አሁን መረጋጋት ያስፈልጋል። ገዳም ሕግና ስርዓት አለው። ገዳም ሕግና ስርዓት በሚመጥነው መልኩ እናንተ ዝም ብላችሁ እናንተን ጥለው የመጡ እስከሆኑ ድረስ ገዳሙ በሚፈቅደው መስገድ ያስተናግዳችኋል። ለቅሶም ጭኖትም አያስፈልግም። የጸሎት ቦታ ስለሆነ ሁላችሁም ለተወሰነ ደቂቃ አረፍ ትሉናላችሁ። አሁን አባቶቻችን ደግሞ ምክር ይመክራችኋል። አብይን ለመገለበጥ የሚፈልግ ማን እንደሆነ አይታችኋል? አዎ አብይ ዛሬም ነገም ከነገ ወዲያም አይገለበጥም። ውድ ጠቅላይ ሚኒስትራችን እየገለበጠ ይኖራል። 4 ኪሎ የኃይለ ሥላሴ መቀመጫ፣ 4 ኪሎ የደርግ ቤተ መንግስት፣ 4 ኪሎ የኢህአዴግ ቤተ መንግስት። እግዚአብሔር አለኝ የምድሪቷን ታሪክ የምቀይረው አለኝ። አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። ቤተ መንግስቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳለች። ጠቅላይ ሚኒስትር ዶክተር አብይ ጨምሮ የከተማችንን ክቡር ከንቲባ ወረዳ ላይ ያሉትን ክበቧቸው፣ አካባቢው ላይ ያሉትን ክበቧቸው። በመሪዎች ላይ፣ በጠቅላይ ሚኒስትር ላይ፣ በከተማ ከንቲባዬ ላይ፣ በክልል ፕሬዝዳንት ላይ የተሰራ መሳሪያ አላስነካም። መሪን አላስነካም። አገልጋዮቼን እነሱን በደሙ ስሸፍን ኢትዮጵያን ነው የምሸፍነው። ቤተ መንግስቱ ከ4 ኪሎ ይወጣል፣ ኢትዮጵያ ትፈወሳለች። በቅርብ ጊዜ ኦሬዲ የጫካ ፕሮጀክት አልቋል አይደለም? አዲሱ ቤተ መንግስት አልቋል አይደለም? በቃ የ4 ኪሎ ዘንዶ ሞተ። የ4 ኪሎ ዘንዶ፣ ህዝብ የሚያባላ ዘንዶ፣ የሚያፋስስ ዘንዶ 4 ኪሎ ላይ
ለዘመናት የነገሰ እግዚአብሔር ገደልኩት አለኝ። የማንሰራራት ዘመን የኢትዮጵያ ትንሣኤ የሚጀምረው በአዲሱ ቤተ መንግስት ውስጥ ነው። የመሰዊያ ለውጥ እኛ የሚያጨራረሰን የሚያገፋፋን ስፔሻሊ ደግሞ ሰሜን ኢትዮጵያ የክፉ መሰዊያዎች አገር ነው። ሁሉም አገር ሰሜን ኢትዮጵያ ብቻ ተብሎ ግን ብዙ የክፉ መሰዊያዎች፣ መተቶች፣ ድግምቶች የሚበዙበት ሀገር። ደቡብ ብንሄድ ሌላ ነው አሰራሩ፣ ምስራቅ ብንሄድ ሌላ ነው፣ ምዕራብ ብንሄድ ሌላ ነው። ስለዚህ መሰዊያ ጧፉን አጥፉት፣ እፍ በሉት፣ አይዟችሁ። ምን ጉድ ነው እናንተ! ማን ነው ይሄን ያስተማራችሁ? እንደው ምን አለ የሌለ ባለው እንኳን ባንማር የሌለ ለምን ታመጡብናላችሁ? ጧፍ አምጥቶ እዚህ ለቄሰ ገበዙ ነው የሚሰጥ። ትባረኩበታላችሁ። የጥምቀት ስም ተቀብሎ ይጸለይበታል። እንዴ ስጦታ አቤትስ ቢሆን አሁን ከሰጣችሁ በኋላ እናንተ ምን አገባችሁ እኮ? በመንደራው ስጦታ ትሰጣላችሁ። ከዚያ በኋላ እናንተ ምን አለ? ለሰጣችሁት ነው አይደል እንዴ? ደሞስ እንደው ኑሮውስ በእውነት አሁን በዚህ ሰዓት ጧት ስታጠፉ ምን አለ? ቀይ መብራት ለቆመችው እህትሽ እዚያ ለሷ አንድ ዳቦ ገዝታችሁ ስለ ስላሴ ብትሉ አንድ ዳቦ። አሁን እዚህ ማን አዘዘ? ምን ሊደረግበት? መጻፍ አይደገምበት። ድንኳን ውስጥ ቁጭ ብላችሁ ደግሞ አጠገባችሁ ያለው ሰው ልታቃጥለኝ ነው እያለ እንዲህ ሲገላመጥ ብዙ መከራ እኮ ነው። እናንተም ደግሞ እሷ ጋር ተፋጣችሁ እኔን አሰሙኝ እንዴ? ቆየ ሁሉ ነውር አይገባችሁም? አይገባችሁም? እመናን ንገሩኝ፣ አይዟችሁ። እንደዚህ ካልተያየን አይገባንማ። አዎ እኔ አላርም አይደለው እዚህ ምጮህ እኮ አስተውሉ ማለቴ ነው። እምንላችሁም ካልሰማችሁ እኛ ምን እናደርጋለን? ስሙ። ከዚህ በኋላ ጧፍ እዚህ አታብሩ፣ አምጡና ስጡ። ጧፍ የሚበራበት ቀን አለ። ልደት፣ ቤተ ክርስቲያን፣ ትንሣኤ፣ ብርሃነ ከፈኑ ሲባል አሁን ምን ተብሎ ይበራል? ቆይ እና ጧፉን ለድሃ ዳቦ ገዝታችሁ ስጡ። እግዚአብሔር እንዲባርካችሁ ቤታችሁ እንዲገባ በዛሬው ቀን እግዚአብሔር ቤቴ እንዲገባ ብላችሁ አንድ ዳቦ ጥሩ ናት እኮ ለአንድ ምስኪን ብትሰጡ ስላሴ ቤታችሁ ይገባሉ። እርግጠኛ ነኝ እኔ። አልበለዚያ እዚህ ደመራ አይደለ ምን ግራ መጋባት ነው ባካችሁ።